ምነው መፍዘዝ አይ በያርጊው መታ ተዝምን እንደታ እሷ ናት ንግሥት ውቢት ወንጆ ውቢት ዘመን ያገነነው ጅብ ቆሟል ከበሬ ታይ አፌ እንዳታስበላኝ ባለመናገሬ ታይ በሚለው ምክር ተነሳስተን ጅብ ከሚበላ በልተው ተቀደስ በሚለው ምክርም ቀጥለን ዛሬ አንዳንድ ነገሮችን እንጨዋወታለን። ቤተሰቦች እስቲ አብራችሁን ቆዩ እስከ መጨረሻው። ይመቻችሁ። ቤተሰቦች እንዴት ናችሁ? ያው እንግዲህ የተከታዮቼን ለማዝናናት አንዳንድ ስቶሪዎች ለቀም ለማድረግ ዞር ማለት ነገሮችን እንዳሰስ ማድረግ ከዛ አንዳንድ ነገሮች ወደ መታዘብ መግባት ማለት ነገሮች ቅይር ከሆነ ጊዜ ከሆነ አመት በኋላ እንዴት ይሄ እንደተፈጠረ ባላቅም ኦልሞስት ይሄ እየተለመዱ መደበኛ እየሆኑ የመጡ ነገሮች እንዴ እያወዛገቡ ግራ ገባኝ። በቃ በፊት ላይ የምናውቃቸው ነገሮች አሁን ተቀያይረዋል የሉም። በፊት ፋራስ ብሎ የነበሩ አሁን በቃ የእርድና መገለጫ ሆነው ቁጭ ብለዋል። ቤተሰቦች በቃ እኔ ስወዛገብላችሁ መዋል ከዛ እናንተን የሚያዝናና ነገር መቅረጽ እቺ ቆይስቲ እንትዝብቴን ለምን ለቤተሰቦች ያልጠይቃቸውን በሚል ወደ እናንተ መጣ። ቤተሰቦቼ ለምን አልጠይቃቸውን በሚል ወደ እናንተ መምጣት እናንተ ዝብቴ ምን መሰላችሁ? ለምሳሌ በብዙ ነገሮች መታዘብ ትችላላችሁ። የበፊቱ ትውልድ የ60ዎቹ፣ የ70ዎቹ፣ 80ዎቹ፣ 90ዎቹ የሚባል ትውልዶች አሉ እና ከቅርብ ጊዜ ወዲህ ግን ነገሮች መቀየር በቃ ተውት። በዘር መከፋፈሉን ዘር መጠየቁ ከየት እንደመጣ አላውቅም። ወይም ደግሞ በቃ ይሄ ፋራ ያስብሉ ነገሮች ለምሳሌ በፊት ለምሳሌ ታማኝነት አሁን የፋርነት መገለጫ ነው። እንዴት የሚያስብል ነው። ይሄ ግን ልክ አልመሰለኝም። ወይ ደግሞ እኔ ልክ መጽሐፍ ቅዱስ ላይ እንደተጠቀሰው ለ70 ዓመት እንቅልፍ ወስዶኝ ነበር። ቤተሰቦች በጣም ብዙ ያለፉኝ ነገሮች አሉ። ፕሊዝ አፕዴት አድርጉኝ። ኮሜንት ላይ እየገባችሁ አፕዴት አድርጉኝ። ወደ ኋላ እንዳልቀርባችሁ እንኳን እናንተን ላዝናና እኔ ራሴ አፕዴት መደረግ አለብኝ። ፕሊዝ አፕዴት አድርጉኝ። ያራዳ ልጅ ነኝ ብዬ ሳስብ የመጨረሻው ፋራውኝላችሁ ቁጭ ልበል። ቤተሰቦች ፕሊዝ አፕዴት አድርጉኝ። ከዛም እኩል እንጓዝ ቤተሰቦች። ከዛ እንዴት ዘና ፈታ እንደማደርጋችሁ እስቲ መጀመሪያ እኩል እንሁን። አፕዴት አድርጉኝ ያለፉኝ ነገሮችን አፕዴት አድርጉኝ። በቃ አንተ ከሰሙ ገና ብዙ ታወራለህ። ወገንታት አንድ ወገናችሁ ወደ ኋላ እየቀረ ነው። እንኳን ሊያዝናናችሁ ቤተሰቦች። ከዛ በኋላ ዘና ፈታ አደርጋችኋለሁ። በሚገርም ቀልዶች ይዤላችሁ እመጣለሁ። ዘና ፈታ የሚያደርጓችሁን አፕዴት እንሁን ብቻ ወቅቱን በሚመጥን ነገሮች ዘና ፈታ እንላለን ቤተሰቦች። ይመቻችሁ። እስቲ ሰከን በልቶ አታሸኩለኝ ገና በውጥኑ